ከወለድሽ በኋላ በቃ እንደዚህ ዘረጦ ሆነሽ ትቀሪያለሽ። ዝም ብለሽ ስትጠቀጥቂ ነው ሰጋቱራ ነው ምንድነው የምትጠቀጥቂ? ቀሚሱ ነው ልቀይረው። አስጠላሽኝ እንዴ? አስጠላሽኝ? ምን ያስለቅስሻል አሁንሽ? ለምንድን ነው እንደዚህ አይነት ንግግር የምትናገረኝ? ውጪ እኮ ችግር የለውም እኮ። በቃ ዝም ብለህ አትናገረኝ፣ አልፈልግም ነገር። ግን ወፍረሻል። አካም ይላል ናይ ጽብቅቲ ቤቶች። ሰላም እንዴት ናችሁ? ውድ አቡዜ 15 ዩቲዩብ ቻናል ተከታታዮች ሁሉ አማን ሁሉ ፒስ። እኔ ያለሁላችሁ በጣም ደህና ነኝ። ዛሬ ከናቪታ ጋር ነው የመጣሁት። ሰላም ባያቸው። ሰላም ነው። ሰላም ብላችኋለች። ከናቪታ ጋር ሆነን ዛሬ እናቷን ፕራንክ እናረጋታለን ማለት ነው። ምንድነው ሀሳባችን? ናቪታ ከተወለደች በኋላ አቋምሽ በጣም አስቀያሚ ሆኗል፣ ደባሪ ሆነሻል። ዛሬ ሙልጭ ነው ማረጋት ጋይስ፣ ዛሬ ሙልጭ ነው ማረጋትና የትም ሳትሄዱ ይሄን ቪዲዮ እስከ መጨረሻ ድረስ ተከታተሉ። ሙልጭ አድርጌ ስድብ ዶላ ቀራሽ ስድብ ነው ማወርድባት። ናቪታ ያንቺ ስራ ምን እንደሆነ ታውቂያለሽ? ምንም አለመረበሽ ነው። አንደኛ ነገር አለመረበሽ። እሺ፣ ወደ ስራ ለመሄድ የተኳኳለች ትገኛለች፣ እየተዘጋጀች ትገኛለች። እኔ ደግሞ ከናቪታ ጋር ዛሬ ቤት ነው ሙሉውና ባለፈውን ፕራንክ አድርጊያታለሁ። ዛሬም ደግሞ ፕራንክ ላረጋት ተዘጋጅቻለሁ። ዝግጅቴን ጨርሻለሁ። ናቪታም ጨርሰሻል አይደል? አዎ ብላለች ናቪታ። ሃይ ባያቸው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ይህን ቪዲዮ ላይክ ማድረጋችሁ እንዳረሱ። በዚህ ቪዲዮ 500 ላይክ ፈልጋለሁ። 500 ላይክ ይበቃኛል ለዛሬ። አይበቃው ምናምን ካላችሁ ግን ጨምሩበት። ለማንኛውም 500 ላይክ ዝም ብለን ያዛትና 500 ላይክ አድርጉ። በጣም አስቀያሚ ሆነሻል፣ በጣም ደባሪ ነሽ፣ ጠላውሽ፣ በቃ አስጠላሽኝ። ልጅ ከወለድሽ በኋላ ዝም ብለሽ በቃ ምግብ መጠቅጠቅ ነው። ምንድነው እንደዚህ የሚያስወፍርሽ ምናምን ነገር ብዬ በቃ ክብሯን ነው በቃ ምነካው፣ ቅስሟን ነው ማረገው ማለት። አስቀያሚ የሆነ ፕራንክ ነው ብዬ ነው ማሰበው። በጣም ክብር የሚነካ አስቀያሚ ፕራንክ ነው። እስቲ ምን ይሰማታል ምናምን የሚለውን ነገር አብረን እንከታተላለን። በእርግጠኝነት በጣም ነው የሚደብራት፣ በጣም ነው የሚከፋት። እኔ እንጃ እንዳታለቅስብኝ ነው ብቻ ፍርሃት ሆድ ይብሳታል ብዬ አስባለሁ። አያገባኝ፣ እናንተን ለማዝናናት አያገባኝ። ለማንኛውም ወደ ቪዲዮ እንሂድ። ብዙ መጮህ የለብንም። አንቺ ናቪታ እንዳታስፎክሪ፣ እሺ እንዳታስፎክሪ፣ ፕራንክ ነው ምናምን ነገር እንዳትይ ቀድመሽ። እሺ ጋይስ፣ ወደ ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እና ጋይስ እንዳልኳችሁ ነው ወደ ስራ ለመሄድ ዝግጅቷን ያጠናቀቀች ትመስላለች። እየተኳኳለች ነው። ድምፄን ቀንሽ የማወራው ለዛ ነው። ሙልጭ አረጌ ነው ሰድባት። አንቺ እንዳታረግሽ ሲሰድባት። እሺ ሙልጭ አረጌ ሰድባታለሁ። አስቀይማታለሁ ዛሬ ማለት ነው። ሁላችሁም እስቲ ይህን ቪዲዮ ላይክ እያደረጋችሁ እሺ፣ ላይክ ይገባዋል እንዴ። ቢያንስ በዚህ ቪዲዮ 500 ላይክ ፈልጋለሁ። 500 በትንሹ 500 ላይክ እስቲ ተምጣ ናቪታ ናተናገር። እሺ ሰማ ሙልጭ አርገን እንሰድባታለን። እሺ ሙልጭ አርገን እንሰድባት። ምንድነው ወፍረሻል እኮ። $2,000 years later. አትወጣም እንዴ? ሰዓት አረፈ ነበር ግን። ኧረ ሰዓት ሄዷል እባክሽ። ኧረ አንቺ ልጅ ግን ምንድን ነው የለበሽው? ድንኳን አሰፈተሽ ነው እንደ የለበሽው? ኧረ በስመ አብ! ምንድነው ደግሞ እንደዚህ ቦርጫም ሆንሽ አንቺ? ኧረ ውሸቴ በስመ አብ! ምንሽ ነው አንቺ? ከወለድሽ በኋላ በቃ እንደዚህ ዘረጦ ሆነሽ ትቀሪያለሽ። 5 ወር ሞላት አይደል እንዴ? ምንድነው? ኧረ ቀንሽ ይበናል። ሰው ምንድነው የሚልሽ? ዝም ብለሽ ስትጠቀጥቂ ነው ሰጋቱራ ነው እንዴ? ምንድነው የምትጠቀጥቂ? አንተ ምንድነው ምን አይነት ንግግር ነው? አንቺ ምን እኔ ምን አገባኝ? እኔ ላንቺ ብዬ ነው። ያን የመሰለ ሰውነት እንዴት ነው አሁን? ቆይ እንደዚህ እና ወልጅ አይደለ? ምንድነው በልቼ
በልቼ ወፈርኩ ምናምን አስመሰልከው እኮ። ኧረ ተይ ምግብ ቀንሽ የምር ምግብ ቀንሽ። እንዴ አውቀናው እንደዚህ ምትናገር አጥሚት ምናምን ቀንሽ የምር ዘረጦ ነሻል። መጠጣ ካቆምኩ ቆየሁ አይደል እንዴ ምንም ታወራው ምንድነው ይሄ? በስመ አብ ልትሸጪ ልትታረጂ በእናትህ እንደዚህ አትበለኝ። ሰንጋ በሬ እኮ ነው የምትመስዪው። ኧረ በእናትህ እንደዚህ አትበለኝ። እኔ እንደሚደብረኝ አውቃለሁ። እንደው ለወጣ ስል ደግሞ እንደዚህ የምትናገረኝ። ኧረ ቀንሽ የምር እኔ በጣም አስጠላብሽ የምር አስጠላሽኝ ጭራሽ ማለት ነው። ቀሚሱ እኮ ነው ልቀይረው። አስጠላሽኝ እንዴ አስጠላሽኝ። ምንድነው እኔ ሰውነት እንዴ አስጠላሽኝ። አሁን ሳቅሽ ድሮ ሳቅሽ ወጣት ሞዴል ነገር ነሽ። አሁን እኮ የጨረጨሰ ሴትዮ አሮጊት ሴትዮ እኮ ነው የመሰለሽ። ኧረ ዛሬ ምን አይነት ንግግር ነው የምትናገረው? በስፖርት ተንቀሳቀሽ ምግብ ቀንሽ ምናምን ነገር ምንድነው? አንተ ለምንድን ነው እንደዚህ የምትናገረው? ምንድነው እንዴ ያለውን እውነታውን መናገር ምን ክፋት አለሽ? ዋሻውሽ ስሚ ዋሻው እውነቴን ስናገር እዚህ ቤት ደግሞ ሁሌ ምን ያስለቅስሻል? አሁንሽ ለምንድን ነው እንደዚህ አይነት ንግግር የምትናገረኝ? ኪሎ ቀንሽ ነው ያልኩሽ። ምንድን ነው ታዲያ ምንድን የምትለኝ? ኪሎ ቀንሽ ምንድን ነው? 6 ወር ምናምን ሞላታ 5 ወር ምናምን ሞላታ በቃ እንኳን ደስ አለ እንዴ። ወደ አቋምሽ ተመለሺ ነው ያልኩት እንጂ ምን ውጪ እኮ ችግር የለውም እኮ። በቃ ዝም በል አትናገረኝ፣ አልፈልግም ነገር። ግን ወፍረሻል። ምን አይነት ንግግር ነው የምትናገረው? ሰጋትራው ምናምን እና እንደዚህ እየጠቀጠቅሽ እንዲህ ኧረ ቢያንስ ምግብ ቀንሺ። አሁን ናቪታ ቆይ ታሳዝንሽም? ምን ሆነሽ? ምን አገናኘው ከሷ ጋር? የእሷ እናት ቦርጫም ከረፈፍ ናት ስትባል እስኪ ምን ይሰማታል? እሷንስ ሕፃን ናት ምንም ላይሰማት ይችላል። የእሱ ሚስት እኮ በጣም ወፍራም ናት ቦርጫም ናት ምናምን ቢሉኝ ደስ ይለኛል። ሸንቀጥ በይ እስኪ በእናትሽ እንዴ። ቀስ ብዬ የምከሳው ምንድን ነው? የፖለቲካ ንግግር አታርጊዋ። የፖለቲካ ንግግር አታርጊዋ። ገባሻ? ስብ ነገሮችን ቀንሽ። አሁን እኮ የሚያስለቅስ ነገር የለም። እኔ እውነቱን ነው የተናገርኩት። ስሚ አትንገኝ፣ አልፈልግም፣ አታናግረኝ። ኧረ እንደዚህ አትሁኝ ይሆናልሽ እንዴ። ረፍ ወደዛ ሂድ። በቃ የፈለገውን ተናገርክ አይደለ? ሂድ በቃ ታይ። በቃ እንደዚህ አትሁኝ። አስጠልቼህ የለ እንዴ? በቃ ካስጠላክ ምን ታደርጋለህ? ከእኔ ጋር ሂድ። ኧረ ተይ በቃ ዘር በል በእናትህ ዘር በል። ምንም እንዳትናገር። እንትን እኮ ነው። ምን አይነት ንግግር ነው የምትናገረው? ምን አታስብም እንዴ? ምግብ መቀነስ ምን ይሰማሃል? እንኳን ማከደዛ ሂድ ወደዛ። ምግብ መቀነስ የትኛውን ስበላ ተይኝ። የምታውቀውን ነው እያየህ ነው አይደለ እንዴ? ጨጓራዬን እንዴት እየታመምኩ እንዳለ። ሲጀመር ጨጓራሽ የታመመው ራሱ በምግብ ብዛት ነው። አንተ ግን ዛሬ ምን ሆነሃል? ምን አይነት ንግግር ነው የተናገርክ ያለው? እኔ ምንሽን ነው አልምጭኝ። እኔ ሳቅሽ ሽንቅጥ ያልሽ ሰው ነሽ። ገባሻ? እንደ ሞዴል ነው የሚያደርግሽ። ሞዴል ነገር ነሽ። አሁን ግን ወደል ሆንሽ እኮ። ምን ላድርግሽ? ናቪታ ልጅሽ እናትሽን አየሻት? አውቄ ነው ስቀልድ ነው። በቃ
ቀልደው የልብህን ተናግረህ ስቀልድ ነው አለ እንዴ? ዘር በልቀቀኝ። በቃ ፕራንክ ነው። ምንም ፕራንክ አይደለም በቃ እኔ አልተወጣውም የባለፈው ለዛ ነው። እሺ ገና ይቀራል። አሁንም ሶስተኛው ዝም በል አንቺ ቆም ብለሽ በጣም ከዚህ በላይ ማለት ነው። ያው ድንጋሽ ከዚህ በላይ 4-5 እጥፍ ብጨምሪ ራሱ በጣም ቆንጆዬ ነሽ። ታውቂያለሽ ወይ? ለምንድን ነው ታዲያ እንደዚህ ተናገርኩኝ? ያው ስራ እንደዛ ብለህ ስራ ስሜቷን ምናምን አጋራን ምናምን ስላሉ እና ታዲያ እሺ አሁን ይሄ ደግሞ የነገር ትሬንድ ነው እያልኩ ቲክቶክ ላይ አላየሽም? ትሬንድ ነው በቃ። ምንም እንደዚህ አይነት ትሬንድ የለም። እንዴ ስሜት እንደሚጎዳ አንተ አታውቅም። ስሜት አይዞሽ አንቺ እኮ ታምሪያለሽ። በእናትሽ እንዲህም ታምሪያለሽ እኮ ታውቂያለሽ። ቆንጆዬ እኮ ነሽ። ግባለት። ዛሬም ተሳክቶልናል ጋይስ እንዳያችሁ ነው። በሚገርም ሁኔታ ፕራንክ አረጋታለሁ። አይዞን እሺ say hi ምን ታመጪ ታዬ ናቢታ አገኘናት። ዛሬም አገኘናት። ነይ በላ ግቢላት እና ጋይስ አስቀያሚ ፕራንክ ቢሆንም ዛሬ በሚገርም ሁኔታ አስቀይሜያታለሁ። አስቀያሚ ፕራንክ አውቀዋለሁ፣ ስሜቱን አውቀዋለሁ። እኔን አሁን እንደዚህ ብትይ ማለት ነው በጥፊ ብዬሽ ቆዳሽን ገለብጠው ነበር። ስለዚህ አንተ ልገልብጠው እና ናቢታም ተባብራኛለች። ነይ ግቢላት አበራለች እና በጣም ጉንሽ የሚስ እንዲሁም ወፍረሽም ታምሪያለሽ። እንዲሁም ቆንጆ ነሽ። ታውቂያለሽ ግን እንደዛ ያስጠላል። አውቃለሁ ያስጠላል። ወፍራም ነሽ አውቃለሁ እኮ ግን ወፍሬያለሁ እንደወፈርኩ ለማንኛውም ማለት ነው እኔ ደግሞ ይሄንን ነገር ስለማቅ ነውና ደግሞ እንደዚህ እንዳይሰማኝ እንደምትፈልግ አውቃለሁና እንዴት ሊለኝ ቻለ ነው የኔ እንትን ገብተው። እኔም ደግሞ የፈለኩት ተቃራኒውን ነገር ነው። ገባሽ? የማትጠብቂውን ነገር ነው ይዤብሽ የምመጣው ከዚህ በኋላ ማለት ነው። እኔን እያስለቀስከኝ ሜካፕሽን ደግመሽ ተጸሪው እንጂ እንዳለ ዱቄትሽ እኮ ረገፈ። ዱቄትሽ ረገፈ እኮ ጋይስ። ለማንኛውም በሚገርም ሁኔታ አግኝተናታል ማለት ነው። በሚቀጥለው ደግሞ ጠብቁ፣ ብቻ ዝም ብላችሁ ጠብቁ። እናንተ ላይክ እያደረጋችሁ ጠብቁ። ይሄን 500 እንዳልኳችሁ ዝም ብላችሁ 500 አድርጉ። 500 አስገቡትና ላይኩ፣ ከዛ ሼር ላይኩ ምናምን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቤተሰብ ሁኑ፣ ፋሚሊ ሁኑ። ሰብስክራይብ አድርጉ እያለች ነው ናቢታ። በሚቀጥለው ደግሞ እናደርገዋለን እሱን ማለት ነው። እስቲ ችግር የለም። ሁለት ተከታታይ ሁለት እኮ አደረኩሽ። ገባሽ? አንቺ ተኝተሽ ሁለት ተኝቼ ሳይሆን ያው ቢዚ ስለሆንኩ ነው ትንሽ ሳራና ራክተና ለማንኛውም በቀል እንዴት እንደሆነ ማለት ነው። ለማንኛውም ሰብስክራይብ እያደረጋችሁ በሚቀጥለው ባበደ ቪዲዮ አገኛችኋለሁ። እስከዛው ድረስ ምን ያስቸኩልሻል? ቆይ አንተም ትናደዳለህ ማለት ነው። አላቆምም። እንወዳቸዋለን። ቻው። አንቺ እናትሽ እንዴት ነው የምትቆለው? በእናትሽ